ስለ እመቤታችን ቅድስት ድንግል ማርያም የተጻፈው ከማንም በላይ የተጻፈ ነው ይላል። ኢንክሉዲንግ ክራይስት ክርስቶስ ወደዚህ ምድር ከመጣ ጀምሮ እስከ ዛሬ ድረስ የተጻፉትን ጽሑፎች በሙሉ ብንሰበስብና እመቤታችን ቅድስት ድንግል ማርያም የተጻፈውን ነገር በሙሉ ብንሰበስብ የእመቤታችን የቅድስት ድንግል ማርያም ይበዛል ብለን እንደሚታወቃላችሁ በአባይ የተጠመቁ ሰዎች ከኃጢአት ይነጻሉ። በገሃነምም ካለ ከዳግመኛ ሞት ይድናሉ። በአባይ የተጠመቀ ማርያም እኮ ለሰው ልጆች በደልና ኃጢአት ሞታለች እኮ ብለው ነው የሚያስተምሩት። አሁን ምን ይገርመናል? አሁን ጦቱ፣ ደሙ፣ ወተቱ፣ ላቡ ምናምን ብለን ፍርፋሪ፣ ጥፍር፣ ፀጉር ምናምን ነገር ይሄ ሁሉ የመዳኛ መንገድ ነው። አተላ፣ ጥፍር፣ ፀጉር በሙሉ የመዳኛ መንገዶች ናቸው። በእነዚህ ትድናለህ ይላል። ለምሳሌ ታውቃላችሁ የጋን እጣቢ ጋን ይሄ ጠላ የሚጠመቅበት እጣቢውን የጠጣ ይድናል ይላል በኦርቶዶክስ ቤተክርስቲያን። እጣቢ የጋን እጣቢ አተላ መላስ ሌላ ነው። የጋኑን እጣቢ ማለት ከሰውነቱ የሚታጠበው እናቶች የምታውቁት አላር ጠላ ከተጠመቀ በኋላ ድሮ በጌታ ሳኖን በፊት የምታስታውሱት የጋኑን እጣቢ የጠጣ ሰው ይድናል ይላል። ገጽ 236 ታምረ አቡነ መባጽዮ የጋን እጣቢ ወጥራችሁ አታችሁ ነው እንጂ ይሄው በድፍረት እንዴት ነው እንደነበረ ማን ያውቃል? ይሄው ከስር ተመልከቱ። ስለማጥባቷ ምናምን ይገርማችኋል። ሁለት ስለማጥባቷ አንድ ሽማግሌ አንድ ሕፃን ልጅ ስለማጥባቷ ያው የፌኳ ማርያም ነች። እቺ ብጽቷ ማርያም እንደዚህ ያላረገችው። አሁን እኔ ጠይቁን ጥያቄ ዳይቨርት አደረገ። የምታወራው ከኤርሚያስ አበበ ጋር ኦኬ፣ በስርዓት አውራ። የጠየቅኩህ ሐዋርያቱ እንዴት ሞቱ ማለት ጥያቄ። በኢየሱስ ክርስቶስ በማመን ነው የምድኑት ብሎ መጽሐፍ ቅዱስ ነገረን አለ። ኦኬ፣ የትኛው ክፍል ላይ ብሉይ ኪዳን አዲስ ኪዳን ጥቅስ ስጠኝ አላልኩት። ምክንያቱም የእግዚአብሔር ቃል በሙሉ በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡን የሚችሉ ቅዱሳት መጽሐፍት መሆናቸውን ስለማውቅ መረጃ ስጠኝ አለው። እነዚህ መጽሐፍቶች ስለ ዘላለም ድህነት ያወራሉ ወይ ብዬ ስለው አዋለኝ። በማመን ብዬ ስላ ገድለ ያዕቆብ ላይ ያዕቆብ የሞተበትን ይናገራል አለ። ያዕቆብ የሞተበትንማ መጽሐፍ ቅዱስ ይነግረን የለ እንዴ? እስጢፋኖስ የሞተበትን መጽሐፍ ቅዱስ ይነግረን የለ እንዴ? ኢየሱስ ክርስቶስ የሞተበትን መጽሐፍ ቅዱስ ይነግረን የለ እንዴ? ሐዋርያቱ የሞቱበትን ምክንያቱን ንገረኝ አይደለም ያለው። እነዚህ መጽሐፍቶች ገድለ ያዕቆብ አይደሉም። እነዚህ መጽሐፍቶች ነገር ለዘራ ብሩክ ናቸው። ነገር ለተክለ ሃይማኖት ናቸው። እነዚህ መጽሐፍቶች በኢየሱስ ክርስቶስ በማመን መዳንን እንደምናገኝ ያስተምራሉ ወይ ነው። ዳይቨርት አታደርግ። ጥያቄ ዳይቨርት እንዳታደርግ። ይህን የተጠይቁ አቅማችሁን አይታችሁ ግቡ። ይኸው ገድለ ሐዋርያት የሐዋርያት ገድል ማለት ያው ስብከቱ ለያዕቆብ ሐዋርያ ኦሁ ለግዚእነ ያዕቆብ የትኛው ያዕቆብ ነው ብያልኩት? የዘብዴዎስ ነው ወይስ ይሄ የጌታ ወንድም ነው የሚለው? ሐዋርያው ለግዚእነ የጌታ ወንድም የተባለው ያዕቆብ። ቅድም ስጠይቀው የትኛው ያዕቆብ ነው? ብዙ ያዕቆቦች ስላሉ መጽሐፍ ቅዱስ ማለት ነው። የዮሐንስ ወንድም ነው እሱ በምን ሞተ ነው? ይሄንን ጥያቄ አይደለም። ኤርሚያስ ወደ እንደዚህ አለት ድንጋይ ነው የሚሆንብህ ፊት ለፊት ማለት መረጃ ይዤ ያዕቆብ ሐዋርያው በምን ሞት አይደለም የኔ ጥያቄ። እነዚህ መጽሐፍቶች ስለ ዘላለም ሕይወት ያወራሉ። የተባረከው ቅዱስ የእግዚአብሔርም ቃል ስለ ዘላለም ድህነት ያወራል። ስለ ዘላለም ሕይወት ያወራል። ሰው የዘላለም ሕይወትን የሚያገኘው ብሎ ይላል እግዚአብሔር ቃል ብሉይና አዲስ ኪዳን በእግዚአብሔር ልጅ በዳዊት ልጅ በኢየሱስ ክርስቶስ በማመን ነው ይለናል። በእርሱ የሚያምን ሁሉ ብሎ በእርሱ ነው ያለው። በእርሱና በእርሷ የሚያምን አይልም። በእርሱና በእርሷ በእነርሱም የሚያምንም አይልም። በእርሱ የሚያምን ሁሉ ብሎ በነጠላ ነው የጻፈው። እርሱ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ የኃጢአቱን ይቅርታ እንደሚያገኝ፣ የዘላለም ሕይወት እንደሚያገኝ፣ የዘላለም ሕይወት ወራሽ እንደሚሆን ማለት ነው። ይሄ ይናገራል።
እነዚህስ መጽሐፍቶች ስለ ዘላለም ሕይወት ያወራሉ ወይ? አዎ። በማን የዘላለም ሕይወት ታገኛላችሁ ብለው የሚሉ እነዚህ መጽሐፍቶች ማንንም የሚጠቁሙ እነዚህ መጽሐፍቶች ወንድሞች ናቸው። ይኸውላችሁ ልብ በሉና ሰው 497 በማንን ነው የሚጠቁሙት እነዚህ መጽሐፍቶች? ማንን እመኑ ነው ብለው የሚሉ የዳዊትን ልጅ የእግዚአብሔር ልጅ ኢየሱስን ነው እመኑ ብለው የሚሉት ወይስ በፍጡር ተማመኑ ነው ብለው የሚሉ? ለዚህ መልስ የሚሰጥ እናቱ የወለደችው ኦርቶዶክስ ነው። እውነቴን ስነግራችሁ ማለት ነው። የፊት የቆመው ይህን ጥያቄ አይመልሱትም። ገብተው ያልተጠየቁትን ጥያቄ ነው የሚያወሩት። ልክ አሁን እንደገባው ጎረምሳ ማለት ነው። ኦኬ። እነዚህ መጽሐፍቶች በማን ነው የሚያስተምሩት? በአጭሩ ስነግራችሁ ፍጡርን በማመን ነው የዘላለም ሕይወት ታገኛላችሁ ብለው የሚሉት። ፍጡር መጽሐፍቶቹ በሙሉ የሚጠርቁት ስለ ፍጡራን ነው። እነዚህ የተደረዱ ቢያንስ እዚህ ጋር ኳስሬ እስሬ እዚህ ጋር ከብዙ በጥቂቱ ያሉ ከኋላም የተቆለሉ አሉ። ግን እዚህ ጋር ያሉት ማለት ቁምሳጥኔን ያጨናነቀ ቤቴን ያጨናነቀ መደርደሬን ያጨናነቀ መደርደሪያ ጠፍቶ እንዲህ ቆለልኩት ማለት ነው። ስለማን ነው የሚያወሩ? በየስርቻ ሁሉ የተቀመጡ ስለማን ነው የሚያወሩት? እነዚህ መጽሐፍቶች ስለማን ነው የሚናገሩት? በማን በኩል አምናችሁ የዘላለም ሕይወት ታገኛላችሁ ብለው ይላሉ? እንግዲህ አንብቤያለሁ ብሎ የሚል ኦርቶዶክሳዊ ካለ ይምጣ። ገድለ አቦዬ እስኪ ከገድለ አቦ ላይ ሰው በኢየሱስ ክርስቶስ አምኖ ይጸድቃል ይድናል ብሎ የሚል አንዲት ነቁጣ አሳዩኝ፣ እኔ ዛሬ አገልግሎት አቆማለሁ። ወይ ከገድለ ተክለ ሃይማኖት አንዲት አሳየኝ፣ እኔ ዛሬ አገልግሎት አቆማለሁ። ከገድለ ላሊበላ በል፣ ድርሳነ መድኃኔዓለም ወገድለ መባጮም፣ ከዘርአ ብሩክ በል፣ የአቡነ ተክለ ሃይማኖት እናትና አባት የቲሳው ጸጋ ዘአብና እግዚአብሔር የተባሉት የነሱ በል፣ ከዜና ማነው መጽሐፈ ዜና ስላሴ በል፣ ከዚህ አባ ማነው ዮሐንስ ጠገሮ በል፣ የትኛው ልንገር? የትኞቹ መጽሐፍቶች ናቸው በኢየሱስ ክርስቶስ አምኖ ሰው የዘላለም ሕይወት ያገኛል ብለው የሚጠቁሙ? አየህ፣ ስታነብ እንደዚህ አፍህን ሞልተህ ደረትህን ነፍተህ ትናገራለህ ማለት ነው። ምን ስትላልኩ? ስታነብ ቅዱሱን የእግዚአብሔርን ቃል ስታነብ አፍህን ሞልተህ ደረትህን ነፍተህ ትናገራለህ። የአምላኬ የእግዚአብሔር ቃል የቱ ጋ ምን እንደሚል ናና ጠይቀኝ። ምን እንደሚል ከየትኛው የመጽሐፍ ቅዱስ ትምህርት ጋር ታገናኘዋለህ? እነኝህን የሰው ስርዓት የሆኑ ትምህርቶች። ይሄ እግዚአብሔር ቃል ስለ ዘላለም ሕይወታችን ትምህርት የምናገኝበትን አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ይላል ይሄ መጽሐፍ። የተባረከው ቅዱሱ የእግዚአብሔር ቃል የሕይወቴ ባለቤት የሆነው። እነዚህ ግን እነዚህ ምን የማያወሩት አለ? ይሄኛው የሚያወራውን ይሄኛው ይቃወመዋል፣ ይሄኛው የሚያወራውን ይሄኛው ይቃወመዋል፣ ይሄኛው የሚያወራውን ይሄኛው ይቃወመዋል፣ ይሄኛው የሚያወራውን ይሄኛው ይቃወማል። አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። እርስ በርስ እንኳን አይስማሙም፣ እርስ በርስ አይስማሙም። ያው ፊት ለፊት ያስቀምጬ ሃርድ ኮፒ ያስመጣሁትኝ በፒዲኤፍ ላይ እየሰረዛችሁ ጴንጤዎች እየጨመራችሁ ብላችሁ ስላላችሁ ነው። በብዙ 100 ሺህ ብሮች ወጥተው እነዚህና በብዙ ሺህ የሚቆጠሩ መጽሐፍቶችን ቤቴን የሞሉት ማለት ነው። ቴንኪዩ እግዚአብሔር ሕዝብ ስለገዛችሁልኝ ማለት ነው። እኔማ ከየት አምጥቼ እገዛለሁ? የሙሉ ጊዜ አገልጋይ ስለሆንኩ ማለት ነው። ቴንኪዩ ቅዱሳን እዚህ ያላችሁ ወገኖች። በጣም ጠብቀው የነበሩ መጽሐፍቶች አሁን መጥተዋል። አቲ ድንግል፣ አንዲት ድንግል፣ አባ ገብረ ኪዳን እኛ ቢጫ ለባሹ መነኩሴ የጻፏቸው የዘመናት ተረትና ጉድ ነው እዚህ ውስጥ የተዘረጋውን የተባለ ይሄ መጽሐፍ ራሱ ዶግማ ነው ብለዋል አሉ እሳቸው። እስካነበው ድረስ ስላላነበብኩት ገና ገልጬ ስላላነበብኩት ምንም አልልም። አሁን ምንም አልልም። አነበዋለሁ። ጌታ ይረዳኛል። አጠቃላይ 628 ገጽ ነው። አቲ ድንግል ማለት ስለ አንዲት ድንግል ስለ ማርያም ነው እንግዲህ የተጻፈው።
እዚህ ውስጥ ያለው እናያለን ማለት ነው። እናያለን ማለት ነው። እናያለን። ያኔ እንጨፋጨፋለን። እንግዲህ ይለይልናል። እዚሁ አሁን ሳላነብ ምንም ነገር አለ አቲ ድንገል የነ ዲያቆን ያረጋል አበጋዝ የነ ዶክተር ሮዳስ ታደሰ መጽሐፍቶቻቸው ብዙ የተጻፉ አምጦ ማለት ይምጡልን። እኛ ጥርስ ከምላሳቸው እያወጣን በደንብ እያነበብኩ ማለት ነው። የምን መንተፋተፍ በደንብ እያነበብኩ ያው ገጽ እዚህ ጋር እንደዚህ እያሰመርኩ ነው ማሳይ እዚህኛው ላይ እዚህኛው ቁጥር ላይ ስለ ዘላለም የህይወት መዳን ጉዳይ የማያወሩት ትምህርት ያለ። እሺ ገስት የላካችሁ የወንጌል አማኞች ለምን እንደምትልኩ አይሮ ነው። እኛ ቦታ የለም። ኦኬ ቢኒያም አላችሁ ለኔርሚዬ ከአንድ ሰው ጋር ኮሜንት ላይ ቢዚ ነበርኩኝ። በዛ እኔን እንኳ ማውራት አይፈልግም። ዴኔ ኤርሚን ካላወራሁት እያለ ነበር። በምን ጉዳይ? የእነሱና አንድ ደግሞ እንዳለ 360 ነው ምናምን ነገር ብሎ የሚል በቤቴ ውስጥ ረጅም ጊዜ ብሎክ አድርጊያቸው ነበር። በአጥንት ነው የምትድኑት ይላል። በጀርባ አጥንት ጎድን በአከርካሪ ማለት ነው። ዲኤንኤ እና ያ 360 የሚባለው እንደዛ ነበር የሚሉት። አሁን ምን ዲኤንኤ እንደዛ ሆነ አይደለ? በጎድን አጥንት ነው አይደለ ምንድነው አንተ? እና ከኔ ጋር አላወራህም ብሎኛል። ችግር የለውም። አንተን ድንገት እኔም አላወራም። የጎድን አጥንት ብሎ ይላል። የከብት ነው የፈረስ የሰው ነው እኔ እንጃ አላቸው። የበጎድን አጥንት ነው የምትድነው ብሎ ጎድን አጥንት ደግሞ ሊያስወድዱብን ማለት ነው። የእነሱ ሌላው ገድል ነው። በእውነት እንደዛ ሲሉ ነው የሰማኋቸው። የጎድን አከርካሪ ተቆርጦ ምናምን ነገር ብሎ ሰምታቸው እንደዛ ብለው ሲሉ ገድለ ዲኤንኤ ተቆጥሮ ምናምን ነገር ብሎ ናቶ ወንድማችን ታቸው ነው ስማ። ስንት እዚህ የሚያበሽቀን ገድል አለ። ያንተ ደግሞ ሌላ ተጨምሮ ይወጣል። እንዴት አይወጣል? አጥንት በአጥንት ነው የምትድኑት ብሎ ኤፍሬም ቤት ነው የት ነው ሲጨቃጨቅ ሰምቼዋለሁ። ምላ አጥንቱ ያው ከላላረ ኤል ዋና ኤል2 ኤል3 ብሎ የሚል እሱኛው ከዚህ ከመቀመጫ ጀምሮ አንገት ድረስ ያለው አከርካሪው ሲቆጠር ፉል ከሆነ ትገባለህ፣ ጎዶሎ ከሆነ ትገባለህ ሲኦል እያሉ ማለት ነው። የምርህና የምዬ በእውነት እኮ ነው የምልሽ። ኦ ማይ ጋድ አጥንት በጎድን ነው ምናምን ነገር በአጥንት በአከርካሪ 360 ብሎ የሚጠራ ደግሞ ነበር አንድ። እና እዚህማ ከሆነ ናሹ እና ጊርጊሮ ስጋ ቤት በጣም የከብት ከሆነ በጣም ሉካንዳ ቤት ያለው ገባ ማለት ነው እያንዳንዱ። ዲኤንኤ በፍሪኩዌንሲ ነው የሚያምነው እና ፍሪኩዌንሲው ሲስተካከል ነው ብዙ ጊዜ ገብተው የሚያወራው። አሁን ጥሩ ፍሪኩዌንሲ ላይ አይደለም። እሱን አላወቀውም እኮ ቢኒ። አይ ዶንት ኖ ለምን እዚህ መኖሩንም አላወቀውም። የኔ ታይም ወርዝ አያረጋችሁም እናንተን አለ፣ ግን ስቲል ከኛ ጋር ነው ያለው። ኢንዳይሬክትሊ እኛን አለመስማት አልቻለም። ብዙ ጊዜ ሳይንስን ጠቅሶ ሲዋሽ ይዤዋለሁ እና ከኔ ጋር ሁለተኛ አያወራም። እኔ ባለሁበት ገብቶ አያወራም። ያውቀዋል እሱ። አይ ኖ አየሁኝ እኮ ሳይንሱ የሚለው ምናምን ብሎ አንድ ጊዜ ሲቃዥ ይዤዋለሁ እና አንዴ ብቻ አይደለም አክቹዋሊ ተደጋጋሚ ይዤዋለሁ። አይገባም። ግን ለማንኛውም ዲኤንኤ ዘመንን አትፍጅ እሺ። እንትን እያልክ
በሌለ ግሳንግስ ትምህርት እዚህም እዛም ሰብስበህ ፍሪኩዌንሲ ምናምን እያልክ እየተወዘብህ የሌለ ዓለም ውስጥ እየገባህ ዘመንን አትፍጅ። ጌታ ሊመጣ በቅርብ አለና ንስሐ ግባ። ይሄ ነው ላንተ ያለን። ኤኒዌይ ሌላ ኦርቶዶክሳውያን ካሉ መምጣት ይችላሉ። እነ ዘራ ብሩክ በጠፍር እና በፀጉር ይሉናል፣ እሱ በጎድን ይለናል። ስለዚህ ምንም እንደማርቀር ሰላም ለጎድነ ምናምን ነገር እያልን ዜማ እንሰራ። ጎድን የዴኔ እኮ እንትን ነው፣ በየጊዜው ይለዋወጣል። ጎድን አደረሰው አይደለ? ሰው ኮንሽስነስ ብቻ ነው ብሎ ነበር ደግሞ የሚያምነው። እኛም ኮንሽስነስ ፊዚካል የሚባል ነገር በቃ ማተር አያደርግም ብሎ ነበር። አምናትን ተጨምሮበታል። ጥቂት ቆይቶ ስጋ ከዛ ሰው ወደ መሆን ይመጣና ከዛ በኋላ እንግዲህ ወይ መልክ ብትደርስለት አሁን ምንድነው ብለህ የምትደርስለት? በሆድ ዕቃ ውስጥ ያሉትን ኩላሊትና ጨጓራህን ሁሉ በሙሉ ጉበትና ጣፊያህን ሁሉ ተሸክሞ ከተማ ለከተማ ሲዞር ለነበረው በግራና በቀኝ ላለው ለጎድን አጥንት ሰላም እንላለን። በጣም ብዙ ማክዶናልድ በበላ ጊዜ ጨጓራህ ሊፈነዳ ሲል አቅፎ እቅፍ ድግፍ አድርጎ በግራና በቀኝ ለያዘው። ምክንያቱም ይህንን ኦርቶዶክስ ያገኘችው መልክ ትደርስለታለች። መልክዓ ጎድን ነው፣ መልክዓ ጎድን ተብሎ ይደርስለታል። ሌላ ጦስ ሊያመጣብን ማለት ነው። ተው ዳየኝ እኮ የሰው አጥንት ማክዶናልድ በበላ ጊዜ አልክ? አዎ ማክዶናልድ በርገር ኪንግ በበላ ጊዜ 3 እና 4 በርገር ኪንግ በልተህ ሆድህ ሲያብጥ ጨጓራ ከፍ ሲል እና 1.5 ሊትር ኮካ በላው ላይ በጠጣበት ጊዜ ሊፈነዳ በነበረበት ቀን በግራና በቀኝ ያለው አጥንቶች ደጋግፈው ለያዙት አካለ ሰላምታ ይገባል ተብሎ ሲባል ይታይ። አንዳንድ ያሳዝነኛል። ግን አንዳንዴ እኮ መቶ በቁም ነገር እኮ ነው ደግሞ የሚያወሩ በቁም ነገር እኮ ነው ደግሞ ሲያወሩ የሰማኋቸው በእውነት። ከዛ እንደውም ሲያስቸግሩ ብሎ ካልኳቸውና አሁን ባለፈው በሙሉ እስረኛ ፈታሁ ነው ቤት ያለውን በሙሉ ማለት እና ስለቅ ለቀቁ። እሱንም ጎድን አይታሰርም። አይ ታዩ አይዶ ባይ ዘ ወይ ኤርሚዬ አቲ ድንግል መቼም አላነበብከውም። ትላንትና ነው መሰለኝ የደረሰህና አሁን እኛ ላይክ ከድነት ጋር ከምልጃ ጋር በተያያዙ ጉዳዮች ከጥንተ አብሶ ጋር ያው ማርያም ላይ ልናነሳቸው የምንችላቸው ኢሹዎች እንዳሉ ሆነው አም ኖት ሹር ያነበበ ሰው ነው የነገረኝ። ግን 30ዎቹ ፔጅ ላይ ይመስለኛል ከ36 ወይስ ከ39 ባለው እኛ በጣም እነዚህ ርዕሶች ሲገርሙ አቲ ድንግል አባ ገብረ ኪዳን ግርማ ዓለም በማርያም ነው የተፈጠረው ብለው ጽፈዋል። ለኔ በጣም ያስገረመኝ ጉዳይ ነው። የፍጥረትን አጀማመር ማርያም ናት ፍጥረትን የጀመረችው የሚል በጣም ትልቅ ድፍረት የተሞላው ሐሳብ ጽፈዋል። ያ ማለት ምንድነው? ያው ዘፍጥረት አንድን የሚቃወም ቃል ማለት ነው። ስለዚህ ለሁሉም ፍጥረትን ዓለም መጀመሪያ መጨረሻ ዓለም የተፈጠረው በማርያም ነው የሚል ሐሳብ አለው። ጀስት ኢን ኬስ ራፍ ታገኘው ማለት ነው። እሳቸው እኮ አዎ ያው አገኘሁት። እኔ ገና ስለመጣ አላነበብኩትም። ፔጅ ስንት ነው?
አሁን ያልሽው ልክ ነሽ። 34 ማለት ነው ምዕራፍ 2 ያ በጣም ይኸው ታምሩ ላይ ያለውን እኮ የጻፈው በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም ይላል። ዓለም ሁሉ እመቤታችንን ለማመስገን ተፈጠረ ምን ማለት ነው ብሎ የሚለው እንተረጉማሉ ማለት ነው። እንግዲህ ይህ ርዕስ በሶስት ከፍለን መረዳት እንችላለን ብሎ ምክንያተ ፍጥረት ብሎ ይላል። ይሄ ክፍል ያለው ታምረ ማርያም መቅደም ላይ ነው። አሁን እሱን እንግዲህ በተረጎሙበት አሁን አልነካካው የተወሰነ ጊዜ ስጡን። ፍጥረት ለምሳሌ እንኳን የሆነ አቤት አይ ውሸት ሁለት ይፈቀዳል እንዳይሉን ባለፈው መጠጥ ሁለት ይፈቀዳል ስላም ይኸው አሁን 2 እና 3 ብለውታል እሳቸው። እሺ ግን አላነበብኩም። እንደዛም ኮርቼ ከማነበው ሰማይና ምድር ብሎ የሚለው በደንብ የጻፉትን በደንብ ማንበቡ ጥሩ ነው። ይሄን እንደዚህ ነካ ነካ አላደርገውም። ልክ ነሽ። ያነበበው ሰው በትክክል ነግሮሻል። ያው ገጽ 34 ላይ ከዚህ ከ34 ምዕራፍ 2 ያው ያ በጣም ስላስገረመኝ ነው። አዎ በቃ እንሰጣለን ጊዜ አንተ ጊዜ በደንብ ስጡኝ። ያ ጊዜ በደንብ ስጡኝ። እሺ ዘንድሮ ማንበብ ነው ብራዘር፣ ማንበብ ወንድምነት። አቤት አንድ ቪዲዮ ላሰማ፣ ምናልባት ሰምተው ከሆነ አዶ ነው ሜይ ቢ ሰምተዋል መሰለኝ ብዬ አስባለሁ። ኦኬ አሰማ እስቲ ስማው። በጣም ነው የሚያስደነግጠው። በነገራችን ላይ ሁሌ እንደደነገጠ ነው በኢየሱስ። ስለ እመቤታችን ቅድስት ድንግል ማርያም የተጻፈው ከማንም በላይ የተጻፈ ነው ይላል። ኢንክሉዲንግ ክራይስት ክርስቶስ ወደዚህ ምድር ከመጣ ጀምሮ እስከ ዛሬ ድረስ የተጻፉትን ጽሑፎች በሙሉ ብንሰበስብና እመቤታችን ቅድስት ድንግል ማርያም የተጻፈውን ነገር በሙሉ ብንሰበስብ የእመቤታችን የቅድስት ድንግል ማርያም ይበዛል ብለን ሰማሁ። እንግዲህ ያሰማሁ አይደል ወንድምነት? ቪዲዮ ይታያል ሰውዬ። አዎ በጣም የሚገርም ነገር የሕዝቅያስ የሚባል የጥፋት ልጅ አለ አይደል? አንድ ሰውዬ ያዞ እንባ ያለው የዓለም እኔ እሱ ሰውዬ ሳየው ራሱ እንትን ነው የሚታየኝ ታውቃለህ? ግብድዬ ዘንዶ ነው የሚታየኝ። በጣም ነው የሚሰቀው። እሱ ነው የሚናገረው። እርሱም አለበት፣ ቀሲስ ዲበኩሉም አለበት፣ መዝሙረ ያሬድም አለበት። ምን እንደሆነ የጥፋት ልጆች ናቸው የሰበሰቡት። በጣም የሚገርም ነገር የጥፋት ልጆች። ማይ ጉድነስ ቪዲዮ ላከው። እሱን ቪዲዮ እስኪ ላከው ለእኔ ላከው። እሺ አባ እኔ ሳያቸው ራሱ እንዴት እንደሚያስፈሩ በእውነት ያስፈራሉ። በእውነት ነው የምልህ። እኔ ያካበርኩ ሳይሆን የእውነቴን ነው የምላችሁ። እኔ ዘንዶ እንኳን ፊቴ እንደዚህ ቆሞ አይቼው አልፈራም። በዚህ ልክ አልደነግጥም። በዚህ ልክ በጣም ነው ውስጤ መንፈሴ ውስጤ ነው የሚጸየፋቸው። ለምን እንደሆነ አልሆነ እነዚህን ሰዎች ሳያቸው በጣም ማለት ነው በጌታ ኢየሱስ አልሆነ ለምን እንደሆነ አላውቅም። አስተምሯቸው ያው ገዳያ ሲሆን አስተምሮ ነው። ምክንያቱ ሌላ ምንም አይደለም። እነሱም በግል ጠልታቸው አይደለም ማለት በጭራሽ። ትምህርታቸው የሚናገሩት ትምህርት አሁን እኔ ድሮ ከመጽሐፍቶቻቸው ከኦርቶዶክስ መጽሐፍቶች ተገኝተው የተጻፉ ናቸው ብዬ እል ነበር። አሁን ልክ እንደነ መምህር ዘበነ አሁን የሚናገረው እሱ ከቤተክርስቲያኒቱ መጽሐፍቶች ውስጥ ያገኛቸው ነው። ዘበነ ታውቃላችሁ፣ እያንዳንዱ የሚናገረው ከቤተክርስቲያኒቱ መጽሐፍቶች ውስጥ ያለውን ያነበበው ብናነበው የምናገኘው እንደ ይሄን ተረት ነው ታዲያ ቤተክርስቲያኒቱ የጻፈችው ብለህ ብትል፣ አዎ ቤተክርስቲያኒቱ ናት የጻፈችው። እንደዚሁም ደግሞ ቤተክርስቲያኒቱ ያልጻፈችውን ሁሉ ጨማምሮ የሚያወራው አለ። ግን አብዛኞቹ ግን ለቤተክርስቲያኒቱ ቃል ታማኝ ያልሆኑ። አሁን ይሄ ዲያቆን ሕዝቅያስ ያልከው ከየት የመጣ ሰው እንደሆነ ደግሞ በጣም ነው የሚያስገርምህ። የሚያወራው ነገር ሁሉ እንዳልከው መረጃ የሌለው ግን መንፈሳዊ የሚመስል ደግሞ አስረግጠው የሚናገሩት ነገር ነው። በጣም የሚገርመኝ መረጃ ሳይኖራቸው አስረግጠው ይናገራሉ አልኩ እና የሞት ትምህርት ይዘው እንዴት ውስጥ ባይሸክክህ አይገርመኝም። እና ተባረኩ። ቀጥሎ ወንድሞች እህቶች
ወንድምነት ሌላ ደግሞ አንተ ጋር መጽሐፉ ስላለ አንተ በደንብ ሁሌም ከአንተ ጋር ከውስጡ ከስር ሆነ የምንማረውም ነገር ስለሆነ ሌላም ደግሞ እኔ በጣም ያስደነግጠው የቅድስት ድንግል ማርያም ያው የነሱ ማርያም የኛ አይደለም የእመቤታችን ማርያም ከንጉሱ ከልጇ ጎን በፈሰሰው ደሟ የሚልና እሱ ደም ኃጢአታቸውን ያስተሰረየ ያነጻቸው ወደ እግዚአብሔር መንግስት ያስገባቸው እንደሆነ አድርጎ ያምናሉና ማለት እንዴት ታየዋለህ? እኔ በጣም ነው የምደነግጠው በነገር ላይ እንደዚህ ያን ነገር በጣም ነው የሚያስፈራው የሚያስደነግጠው። አስቧል ከንጉሱ ከልጇ ጎን በፈሰሰው ደሟ ብሎ ሲልና ደግሞ ኃጢአትን ስርየት ይቅርታን እንዳስገኘ ፕላስ ደግሞ ወደ እግዚአብሔር መንግስት እንዳስገባም ጭምር ያም ንጹህ አድርጓቸው አጥቧቸው። እኛ ደግሞ የምናውቀው መጽሐፉ የሚነግረን እንደውም ሮሜ ምዕራፍ 3 ከተነበበ ሞር ስለዚህ ሀሳብ በደንብ አድርጎ ያስረዳናል እና እኔ ደግሞ ክፍሉን ከፍቼ ባነብ ደስ ይለኛል። ወንድምነት ሁሉ ኃጢአት ሰርቷልና የእግዚአብሔርን ክብር ጎድሏቸዋል ካለ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ መስተስሪያ አድርጎ አቆመው። በደሙ የሆነ መስተስሪያ በክርስቶስ ኢየሱስ በሆነልን ነው። በእርሱ በኩል ነው። በእሱ በፈሰሰው ደም ነው የኃጢአትን ይቅርታ ያገኘ ነው። ደሙ ኃጢአታችን የተሰረየው ደም ሳይፈስ ስርየት የለም ብሎ መጽሐፍ ቅዱሳችን ስለሚነግረንና የፈሰሰው የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ነው። በቀራንዮ ስለኛ ሲል በእርሱ በፈሰሰው ደም ነው የነጻ ነው። ደግሞ በእግዚአብሔር ፊት የመቆምን መብት ያገኘንበት የጸደቅንበት ደም ማለት ነው እና ከእሱም አንጻር ራሱ ስታየው ወንድምነት እንዴት ታየዋለህ? ይሄንን ከባድ የሆነ ጸያፍ ትምህርት ይዘው ነው ሲታይ ማለት ገና ብዙ የሚጠበቅብህ ነገር እንዳለ መስራት እንዳለብህ የሚያመለክቱ ጉዳዮች አይደሉም ብለህ ታስባለህ ወይ የሚል ጥያቄ ያስነሳብኛል። ወንድምነት ያ ቤካ እንግዲህ ብዙ ጊዜ ነው ያልነው። በተለይ መጽሐፍቶች ውስጥ የተጠቀጠቀን ነገር ጠጋ ብሎ ያነበበ ሰው ወይ የሚያነብ ሰው ያያቸዋል። በእውነት እኔ ራሴን ሳይ በእያንዳንዱ ጊዜ ካነበብኩት ጥቂቱን እንኳን አላወጣሁትም። ወንድሞች እናቶች ጥቂቱ ነው ብዬ የምልህ መቼ ያወራ ነው? ቢያንስ እኮ ለማውራትም የሚነጋገር ሰው ሲመጣ ነበር። እነሱ ግን አንነጋገርም አሉ። ከጫፍ እስከ ጫፍ አንነጋገርም አሉ። በራሳቸው መጽሐፍቶች አፈሩባቸው ማለት ነው። በራሳቸው መጽሐፍቶች ተሸማቀቁባቸው። አደባባይ ላይ እነዚህን መጽሐፍቶች አናወራባቸውም ከእናንተ ጋር በረከት ግን እናገኝባቸዋለን። ከትሩፋታቸው ከገድላታቸው ትሩፋት እንካፈልባቸዋለን። ለበረከት፣ ለጤንነት፣ ለሀብት፣ ለትምህርት፣ ለእውቀት እያሉ ለጸሎት እያሉ ግን ይጠቀሙባቸዋል። ጠዋት አንብበውት እሱን ይመጣሉ። ኑ እንነጋገርባቸው። ጠዋት ባነበብከው ጸሎት ብለህ ባደረስከው መጽሐፍት ላይ ጥያቄ አለኝ። የዘላለምን ሕይወት ጉዳይ ይናገራል ያ መጽሐፍ እና እንነጋገርበት ብለህ ስትል ኖ በእነሱ ጉዳይ አንነጋገርም ብለው ይለዋል። በፍጡር ደም መዳን እንደሚቻል እኮ በቤተክርስቲያኒቱ ውስጥ ያሉ መጽሐፍቶች ሁሉ ናቸው እኮ የሚያስተምሩት። በፍጡር ደም መዳን እንደሚችሉ ማለት ነው። ማርያም እኮ ለሰው ልጆች በደልና ኃጢአት ሞታለች እኮ ብለው ነው የሚያስተምሩት። አሁን ምን ይገርመናል? አሁን ጦቱ፣ ደሙ፣ ወተቱ፣ ላቡ ምናምን ብለን ፍርፋሪ፣ ጥፍር፣ ፀጉር ምናምን ነገር ይሄ ሁሉ የመዳኛ መንገድ ነው። አተላ፣ ጥፍር፣ ፀጉር በሙሉ የመዳኛ መንገዶች ናቸው። በእነዚህ ትድናለህ ይላል።
አቤት ከስር ወረፋ የሚጠሩት ህጻናቶች ምንድን ነው አልገባኝም። እነማን ናቸው? የሚጠቡ ይሆናሉ እነሱ ምን አውቃለሁ። መቀለጃ ሆነ በቃ አይደል የሷጡት ጌታ ያ የሚጠቡ ይሆናሉ። ከጎንሽ ምንድነው ፎቶ እያነሳ ነው? ምንድነው ከጎን ያለው ሰውዬ ምንድነው? ይሄ ብልጭ የሚያደርገው አይተው ነው ፍላሽ ላይት ነው አይደል ነው አልገባኝም። ቄስ ይመስላል። ይሄ ምንድነው የምትሉት ላይት እሱን እየተጠቀምን ይመስላል። አሮይ በትር እንዳይሆን የያዘው በትር ይዞ መጠበቂያ በትር ይዞ እንደሆነ እዚህ ላይ ግን ቆይ በዚህ ላይ የምለው ነገር አለኝ። አሁን አንድ 5 ደቂቃ በኋላ ቀጥሎ ከላይስ እነዚህ ጽሁፉ ላይ ያሉ ህፃናቶች እስከ ላይ እየተቀመጡት ከሰውየው በላይ ገና እንትን ማሙሽ እኮ ነገር ናቸው። ሸፈንካቸው በጽሁፍ አውቀህ ነው የሰው አይን እንዳይበላቸው ነው። ስለ ህፃናቶቹ ሳወራ በጽሁፍ ደበካቸው እኮ ልጆቹ። አውቀህ ነው ወይ እንዴት ነው ነገሩ? አልገባኝም። ይኸው ያቸው ከላይ ያሉት ማለት ነው። ከሰውየው በላይ ያሉት ከሴትየዋ አጠገብ ያሉት ምንድን ናቸው? ከላይ የሆነ ቀይ ሪቫን ጨርቅ ነገር ምናምን ነገር ሄደ። አሁን ምንድን ናቸው እነዚህ? እንትን እንዳይሆን የመዋለ ህፃናት ነገር እንዳይሆን ዳጊ፣ ያንተ የመዋለ ህፃናት ስዕል ነው እንዲያመጣው በሙሉ እኮ በዚህኛውም በቀኝ በኩል ያሉት እነሱ ናቸው። ህፃናት ናቸው እነዚህ። ቱቱቱቱ ይላል የሀገሬ ሰው ህፃን ሲያይ። ተወኝ እባክህ። ይህን እነ ዳጊና ቡካ ያወሩበት። እዚህ እንትን የተማረ አለ? ምንድነው ቻይልድ ኬር የተማረ ሰው አለ? ስለ ህፃናት ትንሽ ጠባይ ብትነግሩ። አይ ባንማርም ግን እንደ ሀገራችን ባህል እኮ ሸፈን ይደረጋል አይደል? እንዴ ሸፈን በሉልኝ። አይ ዳጊ እኮ በጽሁፍ አባይ ውሃ የተጠመቁ ሰዎች እኛ ጋር ሻላ ነው ያለው። ኤርሚነት ታውቃለህ? ሻላ የእናንተ ምንም ሻላ ምንም እንትን አይደል። እንደምታውቃላችሁ በአባይ የተጠመቁ ሰዎች ከኃጢአት ይነጻሉ። በገሃነምም ካለ ከዳግመኛ ሞት ይድናሉ። በአባይ የተጠመቀ በአዋሽ በምናምን በባሮ በተከዜ እሱ አንተ አይደል። በአባይ የተጠመቁ እነሱ በጣም ብልጦች ናቸው። ስንት ነገር ጽፈው ይህንን ያነባሉ፣ ይህንን ይሳለማሉ፣ ግን አይነጋገሩባቸውም። እርሜ ጥያቄ፣ በአባይ ወንዝ ተወስዶ የሞተ ተጠምቆ ነው ሞተ የሚባለው? እንዴት ታዲያ? እንደውም ከተጠመቀ በላይ ይሆንታል። ኧረ በጌታ ተውን፣ ኧረ ተውን ተውን እናንተ ሰዎች። አሁን ሚስማር ሳይሆን ጦር እንዳታዘንቡብን። ወይ ጉዴ! ደግሞ እርግጠኛ ነኝ መጽሐፍ ቅዱስ እንትን ማስረጃ ቅቡ ይባሉ እንዴ ጴጥሮስ በጥላ ፈውሶ የለ ጳውሎስ በጨርቁ ፈውሶ የሚገርም እኮ ነገር እኮ ነው ያለው። ወንድሞች እናቶች፣ በእውነት ዳግመኛ መታሰቢያ የሚያደርጉ ስሙን ለሚጠሩ ወንዶችና ሴቶች ልጆቻቸው የእናት አባቶቻቸው መታሰቢያን ቢያደርጉ እስከ 100 ትውልድ ድረስ እንዲድን ቃል ኪዳን ሰጠው። ጻድቁ ከተቀበረበት ቦታ ሄደው መቃብሩን እጅ ቢነሱ እስከ 101 ትውልድ ድረስ ይድናሉ። በሰው ክንድ
እስከ 44 ትውልድ ይድናሉ። መቃብሩ ላይ ቆሙ ማለት ነው። ሴትም መቃብሩን ካለበት ቤተክርስቲያን ቀጽር መግባት ባትችል በሰው 80 ክንድ ያህል ርቃ ቆማ፣ ሴት ሆኖ ምናልባት የወር አበባ ስለሚታያት ብለው ማለት ነው እና 80 ክንድ ርቃ ቆማ በስሙ ብትጸልይ ልጆቿና የልጅ ልጆቿ እስከ 22 ትውልድ ድረስ ይድናሉ። ከራስም ከጽምም ጠጉር ከልብስም ወይም ከቀሚስ ዘርፍ በእግር ጥፍር ከምንጣፍህም ቆርጦ በአንገቱ ያሰረ ያደረገውን እስከ 22 ትውልድ ድረስ ይድናሉ። አቤቱ ጌታዬ፣ የልጅ ልጅ ይድንባቸው ዘንድ ለአባቶቻቸውና ለእናቶቻቸው መታሰቢያ ስላደረጉ ከፈጣሪው ከእግዚአብሔር የተቀበላቸው የታመኑ ቃል ኪዳኖች 491 ናቸው። 491 ቃል ኪዳን እግዚአብሔር ከአንድ ኢትዮጵያዊ ሰው ጋር ገባ ይለዋል። 491 ጊዜ ተመላልሶ ለአንድ ሰው። ለአብርሃም ስንቴ ነው የገባለት? ዳግመኛ እግዚአብሔር የገድልን ተአምር መጽሐፍ የጻፈ ያጻፈ ድርሳን የጻፈውን ያነበበውን የተረጎመውን ቃሉንም የሚሰማውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ ይላል። ምን ዋጋ አለው? እነሱም ብልጥ ናቸው። ከዳር እስከ ዳር እኮ ነው እንደ ባኦል ነቢያት ተማምለው በእነዚህ መጽሐፍት ውስጥ ጉዳይ አናወራም ብለው ያፈሩት ማለት ነው። ሰው ደግሞ እየጠየቀ ነው። ሰው በደንብ እየጠየቀ ነው። ቄስ የለ ምን የለ ለምንድነው በገድላትና በድርሳናት ያፈራችሁት ብላችሁ ጠይቋቸው። ወይ ደግሞ ለምንድነው በገድላትና በድርሳናት ጉዳይ የማትነጋገሩባቸው ብላችሁ በሏቸው እስቲ። የእነሱ መጽሐፍ ስላልነበሩ ነው ወይ ስላልሆኑ ነው? ወይስ በትምህርታቸው ስለማይታመኑ ነው? የማይታመኑባቸው ከሆነ ለምንድነው ዘርአ ብሩክን አክብሪ ብለው የሚሉሽ? ዘርአ ብሩክን እንድታከብሩ ወይ ጊዮርጊስ እንድታከብሩ የትኞቹም ጻድቃን የተባሉትን እንድታከብሩ ካዘዟቸው በስማቸው የጻፏቸው መጽሐፍቶች ለምንድን ነው ቀርበው የማይነጋገሯቸው? በስማቸው የተጻፉትን መጽሐፍት ቀርበው ለመነጋገር ከፈሩባቸውና ካፈሩባቸው ለምንድን ነው እነዚህን መጽሐፍቶች ሳሟቸው፣ ተሳለሟቸው ብለው የሚሏችሁ? ለጸሎት አድርሱባቸው ብለው የሚሏችሁ? ጠይቁ ኦርቶዶክሳውያን ወገኖች። እንዴ ከጴንጤ ጋር እንኳን ቀርበን ከጴንጤ ጋር እንኳን ለመነጋገር እናንተ ያፈራችሁባቸው መጽሐፍቶች ለምንድነው ለኛ ያድናሉ ለጸሎት ብለው ለጸሎት ይሆናችኋል ብላችሁ በረከት ትካፈሉባቸዋላችሁ ብላችሁ ምትሉ ለምንድነው በሏቸው? ከጴንጤ ጋር ቀርባችሁ ለመነጋገር ያፈራችሁባቸው መጽሐፍቶች እንዴት ለኛ ለበረከቱ ይሆኑናል ብላችሁ ጠይቋቸው። ኦርቶዶክሳውያን ወገኖች እዚህ ስላላችሁ ማለት ነው። እንዴት ለበረከት ሊሆኗችሁ ይችላሉ? ከኛ ጋር እንኳን ለማውራት በዚህ ጉዳይ ላይ ያፈራችሁባቸውን የተሸማቀቃችሁባቸውን አንገት የደፋችሁባቸው መጽሐፍቶች እንዴት ለጤንነት፣ እንዴት ለድህነት፣ እንዴት ለትምህርት፣ እንዴት ለህይወት፣ እንዴት ለበረከት ሊሆኗችሁ ይችላሉ? ከነሱ ተምራችሁ ከነሱ በረከት ቡራኬ ተካፍላችሁ ከነሱ በረከት አግኝታችሁ ለሌሎች ልትናገሩ ልትመሰክሩ የማትችሉት ነገር ምን ያደርግላችኋል? ጠይቁ።
እ? በእውነት ወገኖች የጠይቁ ጆሮን የሚሰቀጥጥ ነገር ነው ያለው የተጻፈው ሁሉ። ኦኬ ወገኖች ዝም ዝም አላችሁ። እናንተም ቀጥሉ፣ እኔ ብቻ እንዳልናገር። ያ ትናንትና ከሆነ ቦታ ተደውሎልኝ ነበርና ቅድም ትንሽ እያወራሁ ነበረ። ከ5 ዓመት በኋላ ኦልሞስት የኦርቶዶክስ በጣም ታድሳ አብዛኛው ወደ እግዚአብሔሩ መንግስት ይጨመራሉ ብዬ እያልኩ ነበርና እዚህ ጋር የሚነሱ ነገሮች በጠቅላላ ጥያቄ ያስነስቷል። እና ጥያቄ ያስነሳው ከአንተ በላይ ብዙም ኢንፎርሜሽኑ የለኝም፣ ግን ትናንትና ተደውሎ ሲነገረኝ በጣም ውስጤን በደስታ ሞልቶት ነው። በገዳም ውስጥ ያሉ ደናግል መለኮሳት ሴቶቹ ማለት ነው እና ጥያቄ እያስነሱ ነው። ለምንድን ነው የምናተርፈው? ምንድን ነው የምናገኝበት? በዚህ በኩል እንጸድቅ ነው ወይ መጽሐፍ ቅዱስ የሚነግረን? ገድላቱ ላይ የሰፈረው ነገርና ግን ከመጽሐፍ ቅዱሱ ጋር ሲተያይ እሱ ብቻ አይደለም ወንድሞች ሲናገሩ ስንሰማ ጥያቄ ፈጥሮብናል የሚል ነገር አስነስቶባቸዋል ነው የሚባለው። እና ሰው እንደዚህ ጥያቄ ካስነሳባቸው እንግዲህ ከባድ ማዕበል ሊነሳ ነው ማለት ነው። እኔ በአንዴ ግማሽ እኩሌታው በቅርብ ዓመታት ወደ ጌታ መንግስት ይጨመራሉ ብዬ አስባለሁ። እና እኔ በጣም ልቤ ሞቀው ትናንትና በደስታ ማለት ነው። ለዚህ ደናግል የሆኑት ሴቶች በዚያ የመለከሱ ዓለምን ትተናል፣ ከዓለም ጋር ተለያይተናል ምናምን፣ ዓለም ቸው እዚህ ነው መስጠቱ ያለው፣ በዚህ ነው ደግሞ ጌታ የምናገኘው፣ አክሰስ የሚደረገው እግዚአብሔር እዚህ ውስጥ ነው ብለው ራሳቸውን ለይቶ ያስቀመጡ በዚህ ልክ ጥያቄ ካስነሱ እንግዲያውስ ከባድ ነው። ሌላው ደግሞ እንደዚህ ራሳቸውን የሚገርፉ አላል ምንድን ናቸው የሚባሉት? ራሳቸውን የደበቁበት እና ለምንድን ነው የምንቀጠቅጠው? አብርሃምስ እንኳን በስራው አልጸደቀም። ለዚህ እኛ ራሳችንን በስራ ለማጽደቅ የምንሄደው ነገር የእግዚአብሔርን ልጁን የላክበትን ነገር እንደማኮሰስ እንዳለመቀበል በስራ እንደመካድ አይሆንም እንዴ? የሰው ልጅ ጽድቅ እንደ መርገም ጨርቅ ነው ካለ መጽሐፍ ቅዱሳችን ለምንድን ነው በየትኛው ስራችን ነው ልንጸድቅ የምንችለው? እና ይሄ የለበስነው ስጋ የኛ አይደለም። የኛ ባልሆነው ስጋችን ላይ የፈቀድነው ነገር እንድናደርግ ማንፈቀደልን ስጋችንን በመቀጥቀጥ ምንሰራው ጽድቅ አለ ወይ? ይልቁንስ የእግዚአብሔርን ቤተ መቅደስ እያፈረስን አይደለም እንዴ? ለተሰጠን ስጋ ታማኝነት ጎሎነ ባልተገባ መንገድ የተጠቀምንበት አይደለም እንዴ የሚል ጥያቄ ያስነሳባቸው እና በተወሰነ መንገድ አሁን ላይ ፍጭት አለ የሚባል ነገር ተነገረኝና በርቱ የሚል አይነት ኢንካሬጅ ሊያደርግ የሚችል አንድ በጣም ሌላ ጊዜ በውስጥ አወራለሁ ሰው ሊሆን ራሱና በጣም ነው የደነቀኝ። ይሄ ለእኛ የሚቆጠረው ነገር በስራችን ከሆነ እንደ ደመወዝ ነው፣ እንደ ግዴታም ጭምር ነው። ነገር ግን ጸጋው በእምነት ያዳነን ብለን ካልን እንዳንመካ ትምክህታችን ወስዶታል። ስለምንድን ነው በዚህ ራሳችን እየጎዳን እየገረፍን በዚህ ልክ እንትን ምንለው ብሎ እንትን እያሉ ብቻ ጥያቄ ያስነሱ ነው እና አሁን እሱ አይደለም ልክ ጥያቄ መነሳቱ ጥሩ ነው። ወንድምነት ይሄ በጣም አለ እኮ ዶም እኮ በውስጡ እኮ አለ። ስንት ሰው እኮ አለ
ግን አንዳንዶቹ አልቆርጥላቸው ብለው አልወጡ፣ እዛው ተይዘው ማለት ነው። በብዙ ጉዳይ የመዳኛውን መንገድ በብዙ አቅጣጫ በቤተክርስቲያን ውስጥ አለ የሚባለው ወደ መጽሐፍቶች በተለይ ይኸውላችሁ፣ እውነቱን ልንገራችሁ፣ ገድልና ድርሳን ታምራት የሚባሉ መጽሐፍቶች ኦርቶዶክሳውያን ከእጃቸው የጣሉ ቀን፣ ከህይወታቸው ያወጡ ቀን፣ እመኑኝ ያልኳችሁ ወደ መጽሐፍ ቅዱስ ሁሉም ወደ መጽሐፍ ቅዱስ ስለሚሆን የሚመጣው ይድናሉ። ሁሉም እንኳን ባይድኑ እግዚአብሔር የሚያድናቸውን ያድናል። አሁን ትልቁ ግብግብ እነዚህ መጽሐፍቶችን የማመንና ያለማመን ጉዳይ ነው። ለምሳሌ ታውቃላችሁ የጋን እጣቢ ጋን ይሄ ጠላ የሚጠመቅበት እጣቢውን የጠጣ ይድናል ይላል በኦርቶዶክስ ቤተክርስቲያን። እጣቢ የጋን እጣቢ አተላ መላስ ሌላ ነው። የጋኑን እጣቢ ማለት ነው ከሰውነቱ የሚታጠበው እናቶች የምታጥቡት አይደል? ጠላ ከተጠመቀ በኋላ ድሮ በጌታ ሳንሆን በፊት የምታስታውሱት የጋኑን እጣቢ የጠጣ ሰው ይድናል ይላል። ገጽ 236 ታምረ አቡነ መብዓ ጽዮን ላይ የጋን እጣቢ ከጠጣኸውና ከታጠብክበት ትድናለህ ይላል። እጣቢ ኤርሚ እሰማለሁ። ኧረ በደንብ ነው። አይ ቲንክ ኔትወርክ ጥሩ አይደለም መሰለኝ። ትሰማለህ ዳጊ ነው እንዴ? አይ ምን መሰለህ እንትን ነው በረጅም ጊዜ ተከድኖ ይብሰል ብለው ገባ ሰውን ሸውደውታል በረጅም ጊዜና አሁን ሁሉ ጊዜ ተከድኖ ይብሰል ብሎ ነገር የለም። መብሰሉን እኮ ማረጋገጥ አለብህ ከፍተህ አይደል? አሁን በስሏል አልበሰልም የሚለው ተከፍቶ መረጋገጥ አለበትና አሁን ነው ህዝቡ የገባው። እስኪ ቼክ ይደረግ። አባታቸውን ይመስላሉ አይመስሉም እነዚህ አዋልድ ያላችኋቸው ነገሮች እና ተከፍቶ ቼክ መደረግ ስለነበረባቸው ያው ተከፍቶ ቼክ ሲደረጉ በሕክምና ስህተት ይሆን በምን ይሆን ምንም አባታቸውን አይመስሉም። እንግዲህ ሆስፒታሉ ላይ ተቀይረው ይሆን እዛ ቸርቹ ጋር ምንም አባታቸውን አይመስሉም እና ይሄ ነገር መቼ ነው አይናቸው የሚከፈተው? ምን ሲሆን ነው የሚከፈተው? ገባ? አንዳንድ ጊዜ እንደዚህ መበጠር ያለበት ታይም አለ፣ ቼክ መደረግ ያለበት ታይም አለ። እዚህ አንዴ ስሰማ ነው አዲስ አበባም ክፍለ ሀገር ምንም በጣም ሽክ በማለት አንድ የሚታወቅ ሰው እያለ ረጅም ጊዜ በቃ የሚታወቀው በቃ ከሌ ሽክ ነው የሚባለውና ጉቺ የሚባለው ብራንድ ታውቀዋለህ ኤርሚ? የሚለው ብራንድ አዋቀዋል። ጉቺ የሚባል ብራንድ አለና በቃ በጣም ከሚለብሳቸው ልብሶች ውስጥ አንዱ ብራንድ ልብስ እሱ ነውና ጉዴ ወጣው መቼ ነው መሰለ አውሮፓ ቪዛ አግኝቶ ሄዳሉና አውሮፓ ያው ታውቃለህ ወደ ሀገራቸው ስትገባ አበጥረው ነው የሚፈትሹና ሲፈታትሹት ምን ብለው ልብሱን አውላልቀው ፍተሻውን ጨርሶ ልብሱን ሲያነሳው ያው ሲሸውድ ነበር። ስንት ሰው ለካ ፌክ ነች ለካ እቺ ጉቺ የምትባለው ልብስና ጂ ወድቃለች። ጂ የለችም። ቢፈልጋት ጂን አጣት እና ዝም ብሎ ወደ ከተማ ኡቺ ለብሶ ገባ ማለት ነው። እና ከጉቺ ወደ ኡቺ የሄደው ልብሱ ተበጥሮ ሲፈተሽ ነው። እና ረጅም ጊዜ ግን የምር ጉቺ ነበር ይመስለው ታውቃለህ። እውነት ነበር የሚመስለው የእውነተኛ የመዳን መንገድ ያላት በቃ እንዴት ነው ረት ኩላ ወይት ምናምን ሲባል በቃ ለረጅም ጊዜ ዘነጥ አስተንቆፈቀስ ልክ አዲባስ እንደሚለው ማለት ነው። አዲዳስ የሚለው አዲባስ የሚል መጥቶ ነበር። በቃ ብቻ ኦርቶዶክስ ያው ለረጅም ጊዜ ዘነጥ አስተንቀሳቀስ ምናምን የነበረው ለካ መህር ደርሶ ያው በወንጌል መንሽ እስክትበጠር እስክትፈተሽ ድረስ ነው። እና ደህና አድርገው ሲፈትሿት አሁን ኡቺ ብቻ ሆናለች። ፌክ መሆኗ ታውቋል። ገባ እንጂ በቃ እኮ ዘናጭ በቃ ጥንታዊት ኩላይት ምናምን ብለው እንትን ብላ ነበርና አሁን ነው የገባው ሰው። ጥሩ ነው። እንዲህ አይነት የመህር ጊዜዎች መድረሳቸው ጥሩ ነው። አንዳንድ ወንጌል አማኞችም አሉ በጣም የሚገርም በዚህ ሁኔታ ላይ
ተቃውሞ የሚያሰሙ ወንጌላዊ ለማለትም ይከብደኛል። ለምን ውሸት ተጋለጠ፣ ለምን የውሸቱ ፌኩ ጉቺ ወደ ኡቺ ተለወጠ ብለው የሚጮሁ ሊኖሩ ይችላሉ። ግን ምንም ልረዳቸው አንችልም። ምክንያቱም ሰው መሳሪያ ታጥቆ ስብሰባ ይገባል። ማስቀመጥ አለበት፣ ትጥቅ መፍታት አለበት። ትጥቅ ፈታ ነው ኦርቶዶክስ አሁን መግባት ያለባት እንጂ ያስፈራራች እየወገዘች የታክሲ ተራ ልጆች እያለች እየተናናቀች። እኔ እኮ በጣም የሚያስቀኝ የአክብሮት ስግደት እንሰግዳለን የሚሉ ሰዎች ግን የአክብሮት ንግግር የላቸው። የክብር ስግደት ምናምን ብሎ ሲከራከር በጣም ስለ ክብር የገባው ነው የሚመስል። ግን ያው ሲለጣለጡ አይተናል እንግዲህ ሰሞኑን። አሁን የእነሱ ውርደት ለእኛ ክብር ባያመጣም ምን የምፈልገው ምንድን ነው መሰለ፣ በጠቅላላ እስከዛሬ ትምህርቷ ኡቺ ነበር። እችን እንተማመን፣ አትሊስት እችን እንተማመን። አይ አይደለም የምትሉ ካለ ቆይ ቀይሬ እዚህ ጋር ላሳያችሁ። ኡቺ የሆነ ትምህርታችሁ ተጋልጧል። ደህና አድርጉ ቢፈትሻችሁ። እንደነ ኤርሚ እንደ ሌሎች ወንድሞች እንደዚህ አበጥራችሁ አታችሁ ነው እንጂ ይሄው በድፍረት እንዴት ትሉ እንደነበረ ማን ያውቃል? ይሄው ከስር ተመልከቱ። ስለ መጥባቷ ምናምን ይገርማችኋል። ሁለት ስለ ማጥባቷ፣ አንድ ሽማግሌ አንድ ሕፃን ልጅ ስለ ማጥባቷ። ያው የፌኳ ማርያም ነች እቺ ብጽቷ ማርያም እንደዚህ አላረገችም። እሷን ሰው ናት ማለት ወይም ከሰማይ አልወረደችም ማለት ብሎ መናገር ከዛም አልፎ ይላል ከታች መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአት ነው። እንግዲህ በዚህ ስቴትመንት መሰረት ይሄን ከየት ነው ያገኘሁት? ባይተው ላሳያችሁ። እኔ እኮ በጣም የሚገርመኝ እኮ ወይ ከቨሩን እንደዚህ አታርጉ ኦርቶዶክሶች፣ ይሄን አታርጉት። ከቨሩ ከሐሰተኞች መምህራን ተጠበቁ ነው። ግን መጽሐፉ እኮ ኡቺ ነው። ከውጭ ስታዩ ጉቺ ነው የሚመስለው። በቃ የመጨረሻ ለህዝቡ ያሰበ ለምዕመናን ያሰበ መጽሐፍ ነው የሚመስል። እንደዚህ ሲል አይተን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ብሎ ለምዕመናን የተዘጋጀ ለምዕመናን ያሰበ ነው የሚመስለው መጽሐፍ ውስጥ። በቃ እንዴት ቤተክርስቲያኒቷ ለሐሰተኛ ትምህርት ያላት ንቃትና እንትን እንዴት እንደማትደራደር በሐሰት ትምህርት ላይ ምናምን ይልህና እዚሁ መጽሐፍ ላይ ስትገልጥ ገጽ 30 ላይ ኡቺ ታገኛለህ። ማርያምን ሰው ናት ያለ ስንት ኦርቶዶክስ አለ? 90% ሰው ናት አላለም እንዴ? መቼም ሰውነቷን የተጠራጠረ እስካሁን አልገጠመኝም። 10% እርግጠኛ ባልሆነ ሰው ናት ያልሽው እንዳለ ኦርቶዶክስ ጉድሽ ፈልቷል። ኃጢአትሽ አይሰረይልሽም። ባይደው ወይ ወደ ጌታ ትመለሻለሽ፣ እውነተኛውን ጉቺ ትለብሻለሽ፣ ወይ ይኸው ከነ ኡቺሽ ትበጠሪያለሽ። ሰው ናት ካልሽ ይኸው ቤተክርስቲያን ከሰማይ አልወረደችም ካልክ የማይሰራ ኃጢአት ነው ይላል። እኔ ያለው የጻፍኩት ይሄን የጻፈው እንግዲህ ሐሰተኛ ትምህርትን ለመቃወም የጻፈ ሐሰተኛ መጽሐፍ ነው። ከቨሩ ሐሰተኛ ትምህርትን ለመቃወም ነው፣ ውስጡ ግን ሐሰተኛ ትምህርት አለበት። አልበጠርም ብሎ ነው። ገባችሁ አይደል? ማን ይነቃል ብሎ ነበር ሲንቀሳቀስ የነበረው አዲስ አበባም ክፍለ ሀገርም ምናምን ማን ይደርስብኛል ነበር። ግን ወቅታል፣ የመኸር ወቅታል። ሁሌ ተከድነው መብሰል የለም እንዴ? ቼክ መደረግ እኮ አለበት። በስላችሁ አልበሰላችሁ ተከፍቶ ደግሞ ቼክ የሚደረግበት ሲዝን አለ እንዴ? የሆነ ታይም መድረስ እኮ አለበት። ሁሌ ተከድኖ ይብሰል። በቃ ማርያም ከሌለች ስላሴ የሉም ሲል ተከድኖ ይብሰል እንዴ? ዲያቆን ሕዝቅያስ እንዴ ቆይ ቼክ ይደረጉ እንጂ የእርሶ ትምህርትም የነገረ ስላሴ ተከድኖ ይብሰልን የነገረ ማርያም ግን ይገለጥ ምናምን ብለው ይከራከራሉ እንዴ? እና አይ ቲንክ ወቅቱ የደረሰ ይመስለኛል። ወቅቱ የደረሰ ልክ የጾማችሁ ወቅት ባይዘው የጾማችሁ ባልተፈታ እኔ እንደው ጾማችሁ ባይፈታ አንደኛ ከሚጸልዩ እንደው ቢቻል መፈታት ምን መፈታት ነው የምታወሩት? እንደው ከቃሊቴ ወደ ቅሊንጦ ቢወስዱልኝ ይሄን ጾማችሁ ደስ ነው የሚለኝ። ምክንያቱም ትንሽ ቀንሷል ስድባችሁ። እናንተን የሚያስራችሁ ጾም ከሆነ እንደው ለዘላለም አይፈታ። እናንተ ጾም አይፈታ። እንደው በዚሁ ልበለው ብዬ ነው እንጂ ይሄም አይደለም ሐሳቤ። ግን ከፌክ ጾማችሁ በላይ ፌክ ነው ጾማችሁ። ባይዘው ጾሙም አልተባላችሁ ያዘዛችሁም የለን ካላችሁ ደግሞ እየበላችሁ አይደለም፣ ሰዓት እያቀያየራችሁ አይደለም፣ ሳትጸልዩ አይደለም። ሳይጸልዩ ጸሎት የረሃብ አድማ ስለሆነ ማለት ነው። እስከ 9 ሰዓት አልበላውም ይለኛል። ከዛ በኋላ የምትበላው እኮ የ90 ቀን እኮ ነው የምትበላው። የተመጣጠነ እንዲያውም ጥሩ ነው እንዴ? ትቀልዳለህ? ሰዓት ስላቀያየርክ ነው እንዴ? ጾም አይደለም እኮ እንደው አትነካክ። ወደሱ ከመጣን ቆይ ብዙ ማለት ይቻላል። አሁን ሌላ እንትን እንዳለል ብዬ ነው። ግን መበጠር አለበት። ገብቶሃል? ብረት ነው ወርቅ ነው ምናምን የሚለው ነገር መፈተሽ አለበት ትምህርቱ
ይንካው እሳት ይንካው እስኪ ትምህርታችሁ ገባ ጸጉረ ልውጥ የሆኑ ትምህርቶች ስላሉ እሳት ይንካውና ይቀልጣል አይቀልጥም እኔ በእርግጠኝነት ቀልጧል የምትባሉ ይመስለኛል ማለት የሆነ ኤርሚ እንዳለ የሆነ 1% 2% መቼም ምልህ በነገረ ድነት በማን ነው በነገረ ስላሴ ላይ ትንሽ ምንስማማባቸው ነገሮች ስላሉ እንደሆኑ ፐርሰንቶች ልተው እንጂ ብዙ ፐርሰንት ቁጥራችሁ ቢጠራ ቀልጧል ነው የምትባሉት ምንም የምትወስዱት ትምህርት ለነፍሳችሁ የምታተርፉበት ትምህርት ያለ አይመስለኝም በዚህ ርቀት መጽሐፍ አዘጋጅተውላችሁ ማርያምን ሰው አይደለችም የሚል ቤተክርስቲያን ውስጥ ነው ያለው እኔ አይደለም የጻፉት እንዴ ከኔ ጋር ለምን ትጣላለህ ይሄው ቤተክርስቲያን ነች የጻፈችው ቆንጆ አድርጋ አዘጋጅታለች ሄድና ፈልጋ አንብበው ይሄው ለመመናን በጣም አስባ ዝንጥና ያደረገቻችሁ ለረጅም ዘመናት አዘንጣችኋለች ኩላዊት ምናምን ብላ ጥንታዊት ምናምን ብላ በቃ እንትኗ ጉልላቷ ይሰብካል ምናምን በስማም ተብሎ መች ነው ጉድ የመጣው እስኪ ከፈት ግን ይሄ ነገር ይሄ ገድል እስከ መቼ ነው ተከድኖ የሚበስለው ተብሎ ሲከፈት እኮ ነው ኦቺ በኦቺ ሆናችሁት እንዳለ ፌክ በቃ እኔ የቱ ገድል ነው እስኪ አንድ እንደው ገብታችሁ ንገሩ ይሄ ገድል ዳጊ እንዴት እንዲህ ትላለ እውነት አይደል እስኪ የምትሉትን ጥሩልኝ በአባይ የሚዳን ከሆነ በመጀመሪያ ለሌላው ዓለም ያላሰበ ወንጌል ነው ትራቭል ማድረግ የማይችል አሰባችሁታል ከአሜሪካ ከካናዳ ምናም ከአውሮፓ ትራቭል ማድረግ የማይችል እኮ ቀለጠ ማለት ነው ሁለተኛ ስንት አይነት የመዳን መንገድ ነው ያስቀመጣችሁት አይ ነው የእናንተ በጣም ይመቻል ኢዚ ነው ምናምን ለአለሌ ለባተሌ በጣም የሚመች የመዳን መንገድ አላችሁ ኦቺ ስለሆነ እንቅስቃሴያችሁ ይመቻል እንዴ ትቀልዳል እንዴ በሰላም ሺሻዬን ያጨስኩኝ ሲጋራዬን እንትን እያልኩኝ በደንብ እየጠጣህ ምናምን ፈታ ዘና እያልክ ሳትወቀስ በአባይ ላጥ ብለህ የምትገባበት እኔ ነው መርጠው ኦርቶዶክስ በሆን ኧረ በጣያኛው ረጅም በጣም ያስፈራል ማለት እንዴ የዘረዘሩላችሁ የመዳን መንገድ በረ ያደክማል ጭራሽ እኮ ጴንጤው ላይ ይደናል በኦርቶዶክስ ወንጌል እኮ ታውቃላችሁ ጴንጤ ይደናል እኔ እኮ እንዴት 101 ትውልድ ውስጥ ጴንጤ አይኖርም ብለህ አስበህ ነው ሙስሊሙ እኮ ይደናል በኦርቶዶክስ ወንጌል ማለት ወንጌል የውሸት ከመሆኑ የተነሳ አግበስብሶ ነው የሚያድነው ወንጌላችሁ አግበስብሶ 101 ትውልድ ውስጥ እንግዲህ አስቡትም እዚያ አላማኝ አለ ሙስሊም አለ ጴንጤ አለ ምናምን ጀለስ ትገባለህ ዝም ብለህ በቃ ዝም ብለህ አባይ ብቻ እንትን በል እንጂ አንተ አመለጥክ እንዴ ምንም ቅድስና ሪኳየር የማያደርግ ማመን መጠመቅ ሪኳየር የማያደርግ የጌታ ራት ሪኳየር የማያደርግ መልካም ስራ ሪኳየር የማያደርግ እንግዲህ በኦርቶዶክስ አስተምሮ ማለት ነው ሜሮን ሪኳየር የማያደርግ ላጥ ብለህ ትገባለህ ግን የት ነው የምትገባው ነው ኦቺ ስለሆነ ትምህርቱ ቀጥታ ወደ ገሃነም ነው የምትገባው ምክንያቱም ሁለት ትምህርት ሊኖር አይችልም ኢየሱስ በዚህ ጋር ያመነ የተጠመቀ ይድናል ይልሃል አንተ ደግሞ በዚህ ጋር በአባይ የተጠመቀ ይድናል የማን ወንጌል ነው ትክክል ቆይ የኢየሱስ ወንጌል ነው ትክክል ኢየሱስ የተናገረው ነው ትክክል ወይስ የአባይ ወንጌል ነው ትክክል ማርያም ሰው ናት ያለ ኃጢአት አይስተሰርይለትም ሲልህ አንተ ሮጣ አታመልጥም እንዴ ከዛ ጥንታብሶ ምናምን ይለኛል ጥንታብሶማ በጣም ትልቅ እስኪል ይጠይቃል እሱን ለማውራት ራሱ ለእናንተ በጣም ከባድ ነው እሱ ላይ ለመድረስ በጣም እንትን ናችሁ ሩቅ ናችሁ ከሱ ወንጌል ከሱ ንግግር ከሱ ውይይት በጣም ሩቅ ናችሁ እንዴ ለእናንተ እሱ ከባድ ነው እኮ ሰው ማለት የማትችሉ ሰዎች እኮ ናችሁ ሰው ለማለት ያልተፈቀደላችሁ ናችሁ እንዴ አንዳንድ ጊዜ አይታችኋል ሰው ተሳቆ በሱ መሳቀቅ እናንተ የምትሳቀቁ ለእናንተ እኮ ተሳቀቅንላችሁ መቼም እረኛ እንደሌላቸው በጎች ስትቅበዘበዙ የወንጌል ልብ የገባው ሰው የራሱ ጉዳይ ጥፋኔ ድርድኛለሁ አይልም ቅድም እንዳልኩ በአንተ ውርደት እኔ የምሰራው ክብር ባይኖርም ግን የግድ ትጥቅ መፍታት አለብህ የስድብ ትጥቅ መፍታት አለብህ የኃጢአት ትጥቅ መፍታት አለብህ የሐሰተኛ ትምህርት ትጥቅ መፍታት አለብህ በየት ቦታ ይገባ ወንጌል አሁን እኮ ባውንስ እያደረገ የሚመለሰው እኮ ሞልቷል ኢትስ ፉል የት ጋር ይገባ ለዚህ ነው ገድላት ላይ በጣም እየሰራን ያለ ነው ምንድነው ቦታ መልቀቅ አለበት ለወንጌል ቦታ መልቀቅ አለበት
መድኃኒትም እኮ ለማዋጥ እኮ ጢቅ ብለህ እንዲህ የት ጋ ይገባ መድኃኒቱ አስበው መጣል አለ አትሊስት እነዚህ ይኸው እንትና እንዳለው በህሊና እንደው ህሊና እንኳን አይፈቅድም እንኳን አይደል ወንድማችሁ አክል እንደው ከህሊና አንፃር እንኳን አረ ይሄን አልሰማም ምናምን የሴት ልጅ ሀፍረት ስጋ ስሞ ምናምን ሲልህ አረ እንደዚህ አይነት በእናትህ ማን ይጻፍብን ምናምን ማለት አለብህ ስተል ሊገኝባቸው ይችላል ምናምን ሲሉ ነው እንዴ ኦኬ ብለህ በቃ ለይታችሁ ጨርሱ ደውሉልኝ ብለህ ላጥበል የቱን ማንበብ እንዳለብኝ ጨርሳችሁ ንገሩኝ በላቸው አባቶችን እንጂ አለበት ብሎ ዝም ማለት ምን ማለት ነው ፋይንድ ኢት ዮርሰልፍ ነው ወይም ደግሞ ዝም ብለህ አግበስብሰው ነው አልገባኝ ምሳ ቀርቧል ምግቡ ላይ ግን ትንሽ መርዝ ነገር አለ እንድታቀው ብዬ ነው ብሎ ምግብ አለ እንዴ ብሎ ማቀረብ አለ እንዴ እንደ አይነት ጥንታ አቀራረብ ኩላዊት አቀራረብ መርዝ አለበት ካልክ ምኑ ላይ ነው መርዝ ያለው ሽሮ ላይ ነው ምስሩ ላይ ነው ምኑ ላይ ነው ለይቼ እንዳቀው እንዳልበላው ጸጥ ይባላል ይሄን ከተናገራችሁ በኋላ ጸጥ እኮ አላችሁ ቤተክርስቲያን ግን ተናግራለች ለመከራከሪያ በቁም ችግር ሊገኝባቸው ይችላል እኮ የትኛው ላይ ነው ያለው ያቀረብከልኝ ምሳ ላይ መቼም ምእመን ስለሆንኩ በበላ ስላለብኝ ገድላትን አትጠቀሙ ስላላላችሁኝ እኮ ልበላ ስለሆነ ንገረኛ ምኑ ላይ ነው ያለው የሌለበት ምሳ ቀርቧል መርዝ አለበት እንዴ እንዴት ያለ ነገር ነው ንገሮት እንጂ ለምእመኑ ወይ አትብላ በሉት ወይ መርዙ እንትን ላይ ነው ያለው በሉት እንትን ገድላትን ትክክል ናቸው በሉት ቢጨንቃቸው ከእናንተ ልጆች አንዱ ዘረኝነት አገኘውበት አለ አንዱ እንዲህ አይነት ነገር ህሊና የማይቀበልም ይላል ቢጨንቀው ሰው በራሱ በቃ እንትን ማለት ጀመረ አሬ ነገር መቀመስ ጀመረ ገባ ሪስክ እየወሰደ ማለት ነው በዛው ክልተው ያለም ይኖራል ስንት ያንን አምኖ ማለት ነው እሷ ከሲኦል ታወጣኛለች በምልጃዋ ምናምን ብሎ ክልተው ያላለው ቀጥል ኤርሚ ይጎሽ